ስለ እርሱ መጀመሪያ የጻፈው ጳውሎስ ተብሎ የሚታወቀው ሰው ኢየሱስ ሳይጠራውና ሳይፈልገው እንደተገለጠለት ተናግሯል። እርሱ በማይፈለግበትና በማይጋበዝበት ስፍራ እንኳን ብቅ የማለት እንግዳ ልማድ አለው። የረጅም ልብ ወለድ ወይም የኖቨል ደራሲዋ ሜሪ ካር የሕይወት ዘመን አምላክ የለሽ ሴት ነበረች። እናቷ ደግሞ 7 ጊዜ ያገባች፣ የሜሪን መጫወቻዎች ያቃጠለችና ልጇን ለመግደል የሞከረች ሴት። ሜሪ ደራሲ እና ልም ያለች የአልኮል ሱሰኛ ስትሆን በዚች ዓለም ኢየሱስ ለእርሷ በጎ ነገር ሊኖረው ይችላል ብላ የማታስበው የመጨረሻው ሰው ነበረ። ሜሪ ካር ግን እሱን መከተል ከጀመረች በኋላ እንዲህ ብላ ተናግራለች። ከ1 ዓመት በፊት ኃጢአትሽን ትናዘዣለሽ ወይም ተንበርክከሽ ጸሎት ታደርሻለሽ ብሎ የሚነግረኝ ሰው ቢኖር ኖሮ ከትከት ብዬ ስቅ ነበረ። ከዚያ ይልቅ ለሆነ የምመኘው የጭፈራ ቤት ተወዛዋዥ፣ ዓለም አቀፍ ሰላይ ወይም የዕፅ አዘዋዋሪ ወይም ነፍሰ ገዳይ መሆን ነበረ ብላለች። ኢየሱስ አስተማሪ ነበረ። ነገር ግን በሆነ መንገድ ከአስተማሪም በላይ ነው። አስተማሪዎች ፈጽሞ በማያደርጉት መንገድ የነገሮች ባለቤት እንደሆነ፣ እንዳገኘ ወይም እንዳስጀመረ ይናገር ነበር። ፔሊካን እንዳለው ጀስቲያን በቆስጦንጦንያ ሃጌ ሶፊያን የገነባው ወይም ዮሐንስ ባስቲያን ማስ ኢን ባይኖር የተባለውን ሙዚቃ ያቀናበረው ለአንድ ታላቅ አስተማሪ ብቻ አልነበረም። በምድር ላይ ከኖሩት ሁሉ ታላቅ አስተማሪ ለሆነው እንጂ። ለሶቅራጦስ ክብር የተገነባ አንድም ካቴድራል በዓለም ላይ አናይም። ለመሆኑ ኢየሱስ ከተከታዮቹ አጸያፊ ተግባሮች ተርፎ እንዴት ሊቀጥል ቻለ? ደረስ መለስ የሚሉት የሃይማኖት ጭቅጭቆች፣ በቤተ ክርስቲያን የሚታዩ የጥንቆላ ልምምዶች፣ የመስቀል ጦርነቶች፣ ለባርነትና ለቅኝ ግዛት ጠበቃ የመሆን አባዜዎችንና የተከታዮቹን ሳይንስን የመቃወምና የመጽናት ዝንባሌዎች ሁሉ ተርፎ እንዴት እስካሁን ድረስ ኢየሱስ ሊቀጥል ቻለ? ተከታዮቹ ከሚታወቁበት የሰዎችን ስህተት የመለቃቀም ዝንባሌዎች፣ ካለመቻቻልና ከአክራሪነት፣ እነዚህ ነገሮች አህጉራትንና ዘመናትን እንኳን መበከል ይችላሉ። በቤተ ክርስቲያን መሪዎች ዘንድ ያለው የገንዘብና የሥነ ምግባር ብልሹነትንም የሚያባራ አይመስልም ነበር። በእነኚህ ሁሉ ተግባሮች የኢየሱስ ተከታዮች ከጠላቶቹ ይልቅ በእርሱ ላይ ብዙ ችግር አምጥተዋል። አንድሪው ዋልስ የተባሉ ምሁር ደግሞ እንደተገነዘቡት አብዛኞቹ ሃይማኖቶች በተመሰረቱበት አካባቢ ተወስነው ይቆያሉ። በኢየሱስ ንቅናቄ ላይ ግን ነገሩ የተለየ ነበረ። የተጀመረው በኢየሩሳሌም ቢሆንም አልጠሩም ወይም አልነጹም ተብለው በተፈረጁ አሕዛብ ዘንድ በተፈጠረው ከፍተኛ ቅናት ተደግፎ ንቅናቄው በጥንቱ የሜዲትራንያን አካባቢ ወደ ሰሜን አፍሪካ እስከ እስክንድሪያ እና ሮም መስፋፋት ችሎ ነበር። ከዚያም ሌሎች ባርባራውያን ንቅናቄውን ወደ ልባቸው አስገቡት። ወደ ሰሜን አውሮፓና በመጨረሻም ወደ ሰሜን አሜሪካ መስፋፋት ጀመረ። ባለፈው ክፍለ ዘመን ደግሞ አስገራሚ ለውጥ አሳይቷል። አሁን አብዛኞቹ ክርስቲያኖች የሚኖሩት በደቡባዊና በምስራቃዊ የዓለም ክፍል ነው።
ለምን ተብሎ ሲጠየቅ ዋልስ እንዲህ ብሎ ነበር። በክርስትና እምብርት ውስጥ የሆነ አይነት ተጋላጭነት ወይም ደካማነት አለ። ይህን የመስቀሉ ተጋላጭነት ልንለው እንችላለን። እምነቱ በአንድ ቦታ ላይ ለረጅም ጊዜ ከመጠን ያለፈ ሀብትና ስልጣን ካጋበሰ መበላሸት ይጀምራል። ያን ጊዜ ማዕከሉን ወደ ሌላ ቦታ መሻገር ይጀምራል። ራልፍ ዋልዶ ኤመርሰን በአንድ ወቅት እንደተናገረው የኢየሱስ ስም በዚህ ዓለም ታሪክ ላይ በበር የተጻፈ ብቻ ሳይሆን የታረሰም ነበረ ብሏል። ኤች.ጂ. ዌልስ ከ2000 ዓመታት በኋላም እንዲህ ሲል ተደንቋል። እንደኔ ያለ ራሱን ክርስቲያን ነኝ ብሎ የማይጠራ የታሪክ ምሁር እንኳን ታሪክ ምስሉ በዚህ እጅግ ጉልህ በሆነ ሰው ሕይወትና ባህሪ ዙሪያ የሚያጠነጥን ሆኖ መገኘቱ ያስገርመዋል። አንድ የታሪክ ምሁር የአንድን ሰው ታላቅነት የሚመዝነው ሊያድግ የሚችል ምን ነገር ጥሎ አለፈ፣ ከሞተ በኋላ ለረጅም ጊዜ የሚዘልቅ ምን አይነት አዲስ አስተሳሰብ ለሰዎች አስቀመጠ በሚል መስፈርት ነው። በዚህ መመዘኛ ኢየሱስ ቀዳሚ ነበረ። ለምን? ምናልባት የመጣበት ጊዜ አመቺ ስለነበረ ይሆን? ምናልባት ኢየሱስ የሮማውያን መሰረተ ልማት በጥሩ ሁኔታ በነበረበት ጊዜ፣ የግሪክ ፍልስፍና አማልክቶች የተዳከሙ በመጡበት ወቅት፣ አረማዊነት የሞተና ማህበራዊ ስርዓቶች እየፈራረሱ በነበረበት ዘመን የመጣ ተወዳጅ ስለሆነ ይሆን? ምናልባት ሰላም በጠፋበትና ጭንቀት በነገሰበት፣ ሰዎች ማንኛውም ነገር ለማመን ዝግጁ በነበሩበት ወቅት እንዳጋጣሚ የመጣ ዕድለኛ ሰው ስለሆነ ይሆን? ምናልባት ኢየሱስ ጥሩ እናት የነበረችው፣ ቀልብ የሚስቡ አባባሎች የሚናገር፣ ትክክለኛ ቦታና ትክክለኛ ጊዜ ላይ የተገኘ የዋህና ንጹህ ነፍስ ስለሆነ ይሆን? ምናልባት የእርሱ ዘመን በታሪክ ውስጥ የተደነቀረ አስገራሚና አደገኛ ዘመን ስለሆነ ይሆን? ወይስ የዚህ ሁሉ ተቃራኒ ስለሆነ?